Today's lessons we need to physical quantity. First, what do you mean physical quantity? Physical quantity is a property of material or a system that can be measured and quantified. Physical property of material. A material physical property now. Then, የነዛን physical properties የማቴሪያሎች physical property ምን ማለት ሜጀር ማለት መለካት እንዲሁም ልኬቱን ደግሞ በምን መግለጽ መቻል በቁጥር መግለጽ መቻል ፊዚካል ኳንቲቲ ይላል። ፊዚካል ኳንቲቲ ወይም ደግሞ ፊዚካል ኢቨንቶችን ሜጀር አድርገን በቁጥር መግለጽ መቻል ምን ይባላል? that's called a physical quantities. those physical events are time, length, mass, temperature እና ሌሎችም ሊሆኑ ይችላሉ። ምን መሆን የሚችሉ ሜጀር መሆን የሚችሉ that means measurable and can be expressed in number or quantifiable means expressed in number. the value expressed in number ከለካም በኋላ በምን መገለጽ የሚችሉ በቁጥር መገለጽ የሚችሉ ፊዚካል ኢቨንቶች or ፊዚካል ፌኖሜና ምን እንላቸዋለን? ፊዚካል ኳንቲቲ እንላቸዋለን። ለምሳሌ ስንት ሰዓት እንላለን? 10 ሰዓት ልትሉ ትችላላችሁ or 6 ሰዓት ተኩል ልትሉ ትችላላችሁ። ሰዓት አይታችሁ ማለት ነው። ስለዚህ ተለክቶ በቁጥር መግለጽ መቻል ፊዚካል ኳንቲቲ እንላለን። ሌላ ቴምፕሬቸራችሁ ስንት ነው ሊሆን ይችላል ብዬ ብጠይቅ ተለክታችሁ ቴምፕሬቸራችሁ ካወቃችሁ በኋላ 37 ዲግሪ ሴንቲግሬድ or 40 ዲግሪ ሴንቲግሬድ ብላችሁ ቴምፕሬቸር መጠናችሁ በቁጥር ነው የምትገልጹ። ሌላ ቁመታችሁን ተነስቼ ለምሳሌ አንድ ተማሪ ያስነስቼ ቁመት ስንት ነው or ቁመት ስንት ነው ብዬ ብጠይቅ ሜትር ከ50 ሜትር ከ65 ብላችሁ ትነግሩኛላችሁ። አሁንም ቁመታችሁ ተለክታችኋል። መጀመሪያ ዜን ስትለኩ it is measurable then value በምን መገለጽ የሚችል በቁጥር ማለት it is quantifiable means expressed in number ማለት in number quantifiable means expressed in number። ስለዚህ ቁመታችሁ ስንት ነው ቁመት ስንት ነው or ቁመት ስንት ነው ብዬ ስጠይቅ ከተለካችሁ በኋላ ቁመናችሁን በቁጥር ነው ትገልጹ። ሜትር ከ60 or ሜትር ከ65 ብላችሁ በቁጥር ትገልጹልኛላችሁ። ሌላ ማስ ክብደት 65 ኪሎ ግራም or 60 ኪሎ ግራም ብላችሁ እንደገና ማሳችሁን አሁን በምን የምትገልጹት በቁጥር ነው የምትገልጹት። መጀመሪያ ትለካላችሁ that means measured and also expressed in number that is a physical quantity ምንለው እዛ መለካት የሚችሉ ምን መሆን የሚችሉ that can be measured መለካት የሚችሉ and also that expressed in number that means quantified እና measurable የሆኑ physical events or physical phenomena that's called a physical quantity. Those physical quantity divided into two basic physical quantity or fundamental physical quantity, derived physical quantity. The first one, fundamental or basic physical quantity are a quantity that can be defined in terms of cannot define in terms of other quantity. እነዚህ fundamental or physical ወይ ደግሞ basic physical quantity የምንላቸው ኢንዲፔንደንት ናቸው በራሳቸው ወይ ደግሞ በሌሎች ኳንቲቲ የሚገለጹ አይደሉም። በራሳቸው ዳይሬክትሊ ሜጀር መሆን የሚችሉ ናቸው። ዳይሬክትሊ በቀጥታ ሜጀር ማድረግ እንችላለን። ኦር ሌሎች ኳንቲቲዎች አያስፈልጓቸውም ስለነሱ ለማወቅ ኦር ሜጀር ዳርገን ቫሪያቸውን ለማወቅ ስለ ሌሎች ኳንቲ ማወቅ አይጠበቅብንም። ያ ማለት በሌሎች ኳንቲቲዎች መገለጽ አይችሉም። ቤዚክ ናቸው። ቤዚክ በራሳቸው ኢንዲፔንደንት ናቸው። በራሳቸው ብቻ መለካት ይችላል። ዳይሬክትሊ ሜጀር መደረግ የሚችሉ ኳንቲቲዎችን ቤዚክ ኦር ፋንዳሜንታል ፊዚካል ኳንቲ ናቸው። ለምሳሌ እነማን ታይም መውሰድ ይቻላል። ስለ ጊዜ ስናወራ ጊዜ በቀጥታ ሰዓት ተጠቅመን መለካት እንችላለን። ስለ ጊዜ ለማወቅ ሌሎች ኳንቲቲዎችን ድራይቭ ማድረግ አይጠበቅብንም። በቀጥታ ዳይሬክትሊ ሜጀር ማድረግ እንችላለን። ታይም ሌላ ማስ እንደዚህ በቀጥታ ዳይሬክትሊ ሜጀር መሆን የሚችል ኳንቲቲ the other quantities length አሁን length ሜትር ስቲክን በመጠቀም ሴንቲሜትር ሚሊሜትር or
ቫልዩ ለማወቅ ሌሎች ኳንቲቲዎችን መጠቀም አያስፈልግም። ዳይሬክትሊ ሜጀር መሆን ይችላል። ቴምፕሬቸር አዘር ከረንት ዳይሬክትሊ ሜጀር መሆን ይችላል። ከረንት ሉሚነስ ኢንተንሲቲ and the other amount of substance. Those are measured directly measured መደረግ የሚችሉ ኳንቲቲዎች ናቸው። እነዚህ ታይም፣ ማስ፣ ሌንግዝ፣ ቴምፕሬቸር፣ ከረንት፣ ሉሚነስ ኢንተንሲቲ፣ አማውንት ኦፍ ሰብስታንስ እነዚህ ዳይሬክትሊ በቀጥታ ሜጀር ማድረግ ይቻላል። ያ ማለት ሌሎች ኳንቲቲዎች አያስፈልጉንም። እነዚህን ለማወቅ በቀጥታ መለካትና ከለካም በኋላ ደግሞ ኢን ተርምስ ኦፍ ነምበር ሂዝ ዩኒት ማስቀመጣችን በቂ ነው። መዛት ኢዝ ኮልድ ፊዚካል ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ የምንለው ለዛ ነው። ቤዚክ የተባለበት ምክንያት ኢንዲፐንደንት ፊዚካል ኳንቲቲዎች ናቸው። እንዲሁም ደግሞ ለሌሎች ፊዚካል ኳንቲቲ እንደ መሰረት ስለሆነ ቤዚክ የተባሉት እነዚህም ሰባት ናቸው። ታይም፣ ማስ፣ ሌንግዝ፣ ቴምፕሬቸር፣ ከረንት፣ ሉሚነስ ኢንተንሲቲ ኤንድ አማውንት ኦፍ ሰብስታንስ ዳይሬክትሊ ሜጀርድ የሚሆኑ ናቸው። ኤክስፕረስ ዛት ካን ኖት ቢ ኤክስፕረስ ኢን ነምበር ዛት ካን ኖት ቢ ኢን ተርምስ ኦፍ አዘር ኳንቲቲ ማለት በሌሎች ኳንቲቲዎች መገለጽ አያስፈልጋቸውም። ኢንዲፐንደንት ናቸው። ኢንዲፐንደንት ኦር ዳይሬክትሊ ሜጀርድ የሚሆኑ አዘር ፊዚካል ኳንቲቲ dry physical quantity. We understand from its name what is dry is the word dry. Dry means calculated from or formulated from ማለት ነው። dry ስንል የተወሰደ ማለት ከየት የተወሰደ dry የሆነ ስንል የተወሰደ ማለት ከየት የተወሰደ ከቤዚክ ፊዚካል ኳንቲቲዎች then dry physical quantity a quantity that calculated from or formulated from more basic quantity, two or more physical quantity with mathematical operation. Those mathematical operations are multiplication or division. ሁለት ከዛ በላይ የሆኑ ቤዚክ ፊዚካል ኳንቲቲዎች አንድ በማባዛት እርስ በርሳቸው ተባዝተው ኦር ተካፍለው ሊሆን ይችላል የሚመጡት እነዚህ ፊዚካል ኳንቲቲዎችን ድራይ ፊዚካል ኳንቲቲ ነው የተወሰዱ ከነማን የተወሰዱ ከቤዚክ ፊዚካል ኳንቲቲ የተወሰዱ ማለት ነው። ፎር ኤግዛምፕል ስፒድ ዩዘስ ስፒድ ዲስታንስ ኦቨር ታይም ዲስታንስ ሚንስ ሌንግዝ ቢትዊን ቱ ኢንድ ዲስታንስ ማለት ርቀት ማለት የሁለት ኢንድ ጫፍ ሌንግዝ ማለት ነው። ሶ ሌንግዝ over time. So length and also time are a basic physical quantity. Length, time ምንድን ናቸው? ሁለቱም basic physical quantity ናቸው። basic physical quantities። ስለዚህ ስፒድ ከማን የተወሰደ ነው? ከሌንግዝ እና ከታይም ምን ሆኖ ተካፍሎ። ስለዚህ እነዚህ dry physical quantity two or more basic physical quantity to be multiplied or divided ወይ ተባዝተው or ወተካፍለው ሊመጡ ይችላል። ዩኒታቸውን ስንመለከት እነዛ ድራይቭ ዩኒታቸውን ስንመለከት is a unit of derived physical quantity also derived from the basic physical quantity. ለምሳሌ የሌንግዝ ሜትር ነው፣ የታይም ሰከንድ for the SI unit of speed is meter per second. That is the derived unit. So the unit of derived physical quantity also derived from the basic physical quantity. The other example, force, mass times acceleration. This is the unit of mass kilogram, and acceleration meter per second scale. So mass is a basic physical quantity. ስለዚህ አሁንም mass basic physical quantity ተባዝቶ ነው ማለት ነው። force mass times acceleration ስለዚህ mass basic physical
ፊዚካል ኳንቲቲ ነው ማለት ነው። ስለዚህ ከቤዚክ የተወሰደ ፎርስ ድራይቭ ፊዚካል ኳንቲቲ ነው። there is SI unit of force Newton, that means kilogram meter per second square. Meter is SI unit of mass, kilogram is SI unit of acceleration, meter per second square. So kilogram meter per second square, that is the Newton. Newton. The other density mass over volume. Mass over volume. Density also a derived physical quantity that derived from mass and volume. Mass is a basic physical quantity. Mass is also a basic physical quantity. So the unit of density is also derived from the basic physical quantity, that is kilogram meter cube. So mass is a unit of mass kilogram, is a unit of volume meter cube. That is kilogram per meter cube is a unit of density. So generally derived physical quantities are a quantity that derived from or calculated from or formulated from two or more a basic physical quantity. This basic physical quantity ወይ እርስ በርሳቸው ተባዝተው ወይም ደግሞ ተካፍለው derived physical quantity ይሰጡናል። The topic we learn today is scale, standard and units. Scale, standard and units. First one, what is scale? It is a set of numbers used to measure or comparison. Set of numbers used for measurement or comparison. Scale ምንለው መስፈርት ምንለው አንድ ኦብጀክት ሜጀር ስናደርግ ሜጀርመንት ቱልስ ላይ or ሜጀር የምናደርገው ዲቫይስ or ኢንስትሩመንት ላይ ሴት ኦፍ ነምበሮች አሉ። እነዛ ሴት ኦፍ ነምበሮች ዲቪዥን ኦፍ ላይን ናቸው and also is the main line ናቸው። ስለዚህ አንድ ኦብጀክት ሜጀር ስናደርግ with the main line and division of line ማርክ ያደርጉልናል። ያ ቫልዩ ኮምፔር ለማድረግ ፎርማ ሜጀርመንት የምንጠቀምበት ሴት ኦፍ ነምበርስ is called scale ላይ አንድ ኦብጀክት ስንለካ measurement tools ላይ there is division of line and also the main line. So the marking line indicates the measurement value. So a scale is a set of numbers used for measurement and comparison. The other one, standard. A standard means a point of reference. Standard means a point of reference. አንድ ነገር ሪፈር ለማድረግ የምንጠቀምበት ፖይንት ኦፍ ሪፈረንስ ስታንዳርድ ነው። ኳንቲቲ ማለት ኳሊቲ የሚጠበቀ ዩኒቨርሳል የሆነ ፖይንት ኦፍ ሪፈረንስ ለማለት ስታንዳርድ ስንል ፖይንት ኦፍ ሪፈረንስ ዛት ዩኒቨርሳሊ አክሴፕትድ ፖይንት ኦፍ ሪፈረንስ ለማለት must be accessible and possess some property that can be measured reliably. So ሜጀር ካደረግ በኋላ ሪሊያብሊ እንዲሁም አክሴፕትድ ለማድረግ ቫልዩን ዊዝ ፖይንት ኦፍ ሪፈረንስ ኮምፔር እናደርጋለን። ዛት ኢዝ ስታንዳርድ ምንድነው ዩኒቨርሳሊ አክሴፕትድ የሆኑ ፖይንት ኦፍ ሪፈረንሶች ናቸው። ዘ አዘር ዋን ስታንዳርድ ዩኒት ሜጀርመንት ሚንስ ኮንቬንሽናል ዩኒትስ ዩዝድ ፎር ፊዚካል ኳንቲቲ ፊዚካል ኳንቲቲዎችን ሜጀር ለማድረግ የምንጠቀምባቸው ኮንቬንሽናል ዩኒቶች አሉ ወይ ደግሞ ዓለም የተስማማባቸው ወይም ደግሞ ኢንተርናሽናሊ አክሴፕትድ የሆኑ ዩኒቶች አሉ። ኢንተርናሽናሊ አክሴፕትድ የሆኑ ዛት ስታብሊሽድ ናሽናል ኢንስቲትዩት ኤንድ ቴክኖሎጂ አግሪመንት መሰረት የተቀመጡ ዩኒቶች ናቸው። ዛታ ስታንዳርድ ዩኒት ሜጀርመንት የምንላቸው እነዚህ ናቸው። For example, standard unit measurement for time, that means based on international or international standard technology agreement. Time is the unit of time, second. Based on the international unit measurement or based on national institute standard.
unit of mass, kilogram. The SI unit of temperature, Kelvin. The SI unit of luminous intensity, candela. And the SI unit of amount of substance, mole. And also the last one, based on National Institute of Standard and Technology, the SI unit of current, ampere. Those are standard unit measurements. So standard unit measurements are a conventional unit. Those are units based on the National Institute and Technology Agreement.